ሰላም ጤና ይስጥልን እንደምናችሁ ሁሉ ሰላም ሁሉ መልካም እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የምናየው ላፕቶፕ ላይ ያሉ ኮምፖነንቶችን ነው ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የምታዩ ሰዎች ሰብስክራይብ በማድረግ ላይክ ሼር በማድረግ ተባበሩን እንላለን። ለእኛ መበረታታት ነው። ስለዚህ ላፕቶፕ ኮምፖነንቶችን እያንዳንዳቸውን እናያቸዋለን ማለት ነው። ስለዚህ እስከ መጨረሻው ተከታተሉ እንላለን። ኦኬ እንጀምር። ከኖርዝ ብሪጅ እንጀምር። ይሄ ኖርዝ ብሪጅ GMCH ይባላል ማለት ነው። ግራፊክ ሜሞሪ ኮንትሮለር ሀብ። ይህ GMCH ወይም ኖርዝ ብሪጅ የሚባለው ክፍል በኮምፒውተሩ ፕሮሰሰር በራም እና በግራፊክስ መካከል ያለውን ግንኙነት የሚቆጣጠር ሲሆን ለኮምፒውተሩ ምስል መምጣት ወሳኝ የሆነ ቺፕ ነው ማለት ነው። ሌላው CPU ነው። ሴንትራል ፕሮሰሲንግ ዩኒት። ይህ CPU የኮምፒውተሩ አእምሮ ሲሆን ሁሉንም የሂሳብ ስሌቶች የሚያሰላ፣ መረጃዎችን ፕሮሰስ የሚያደርግ፣ ሌሎችንም ክፍሎች የሚቆጣጠር ዋና ክፍል ነው ማለት ነው። ግራፊክስ ካርድ ውስብስብ ምስሎችን እና ቪዲዮዎችን በፍጥነት በማቀናበር ጥራት ያለው ምስል ወደ ስክሪኑ እንዲመጣ የሚያደርግልን የግራፊክስ ፕሮሰሰር ነው ማለት ነው። ICH ኢንፑት አውትፑት ኮንትሮለር ሀብ ኦር ሳውዝ ብሪጅ እንለዋለን ማለት ነው። ሳውዝ ብሪጅ በመባል ይታወቃል ማለት ነው። ስለዚህ ይህን በደንብ መለየት በጣም ወሳኝ ነው። ስለዚህ እንደ ሃርድ ድራይቭ፣ USB እና ኦዲዮ ያሉ የዳርቻ መሳሪያዎች ከሲፒዩ ጋር የሚያገናኝ እና ፍጥነታቸውን ዝቅተኛ የሆኑ ዝውውሮችን የሚቆጣጠር ቺፕ ነው ማለት ነው። SIO ሱፐር ኢንፑት አውትፑት። ይሄ በጣም እንደ ኪቦርድ፣ ማውስ፣ የደጋፊ ፋን ፍጥነትና የኃይል ቁልፍ ወይም ፓወር በተን የመሳሰሉትን መሳሪያ የግብአትና የውጤት ስራዎችን የሚቆጣጠር ቺፕ ነው ማለት ነው። የግብአትና የውጤት ስና ኢንፑት አውትፑት ለማለት ያክል ነው። ስለዚህ ይሄኛው ከፓወራችንን ኦን የኮምፒውተራችንን ፓወር በተን ከመንካት ጀምሮ ኮንትሮል የሚያደርግልን ነው ማለት ነው። ሌላው ሃርድ ዲስክ ድራይቭ ነው። ሁሉንም የኮምፒውተር ፋይሎች እና ኦፕሬቲንግ ሲስተም እና ሶፍትዌሮችን በቋሚነት የሚያከማች ዋና የመረጃ ቋት ነው ማለት ነው። ይህ ሃርድ ዲስክ ድራይቭ አንዱን ነው እንግዲህ ያመጣሁት። ይሄኛው HDD ኦር ሌላ በኤስዲዲ SSD ሊሆን ይችላል ማለት ነው። ሶሊድ ስቴት ድራይቭ ነው። ስለዚህ እነሱ ሲሆን ደግሞ ሞር ኤሌክትሮኒክስ ስለሆነ ይሄኛው ሞተር አለው። ስለዚህ SSD ከዚህኛው በጣም የመብለጥ እንትን አለው ማለት ነው። ፋስት ነው ማለት ነው። ዳታ ፕሮሰስ ወይም ሴንድ ሪሲቭ ሲያደርግ በጣም ፋስት ነው ከዚህኛው ማለት ነው። ስለዚህ እስከ 10 እጥፍ ሁሉ ሊበልጠው ይችላል ማለት ነው ይሄኛው ማለት ነው። በዳታ ትራንስፈር ላይ ባለው ስፒድ ማለት ነውና ስለዚህ ይሄኛውን እንደ አንድ HDD ብዬ እንደ ኮምፖነንት ያመጣሁት ይሄ ነው። ስለዚህ በሌላ አቅጣጫ SSD ሊሆን የሚችላል ማለት ነው። ሌላው ራም ነው ማለት ነው። ኮምፒውተሩ በስራ ላይ ያለ መረጃዎችን ለጊዜው የሚያከማችበት ፈጣን ማህደር ትውስታ ነው ማለት ነው። ልክ እንደ ጠረጴዛ ማለት ነው። ስራ ከረንተሊ የምንሰራበት ቦታ ማለት ነው። ኮምፒውተሩን ከፍተን የተለያዩ ነገሮችን እየከፈተን በአንዴ ለመጠቀም ራማችን ትልቅ ሲሆን አሪፍ ይሆናል ማለት ነው። ሁሉንም ነገሮች በአንዴ በፍጥነት እንጠቀማለን ማለት ነው። ባዮስ ኮምፒውተሩ ሲከፈት ሃርድዌሩን የሚቀሰቅስ እና ኦፕሬቲንግ ሲስተሙን እንዲጭን የሚረዳ በቺፕ ላይ የተቀመጠ ሶፍትዌር ነው ማለት ነው። እቺ ናት ማለት ነው። ብዙም ጊዜ 8 እግር አላት። ስትቆጠር ከዚች ነው የሚጀምረው። 1 2 3 4 5 6 7 8 በዚህ በኩል
ወደ 3.3 ቮልት ታገኛለች ማለት ነው። ወደ ሲሞስ ባትሪ አካባቢ ቅርብ ናት ብዙውን ጊዜ ማለት ነው። ስለዚህ ቤዚክ ኢንፑት አውትፑት ሲስተምን ናት ማለት ነው። ስለዚህ እቺ ብትዘጋ ብዙውን ጊዜ ትንሽ ተነቅላ ከቦርዱ ላይ ሪፕሮግራም ተደርጋ እንደገና መቀመጥ የምትችል ናት ማለት ነው። ሌላው ዋየርለስ ሎካል ኤሪያ ኔትወርክ ካርድ ይሄ ነው። ኮምፒውተሩ ያለ ገመድ ከኢንተርኔት እና ከሌሎች የኔትወርክ መሳሪያዎች ጋር እንዲገናኝ የሚያስችል የገመድ አልባ ኔትወርክ ካርድ ናት ችና ማለት ነው። ሌላው ብሉቱዝ ካርድ ነው። ኮምፒውተሩ እንደ ስልክ፣ ጆሮ ማዳመጫ፣ ማውዝ ካሉ ሌሎች መሳሪያዎች ጋር በአጭር ርቀት ያለ ገመድ መረጃ እንዲለዋወጥ የሚያስችል ካርድ ነው ማለት ነው። ሌላው ኢንቨርተር ቦርድ ትባላለች። ይችኛዋ አሁን በብዛት የላፕቶፖች ስክሪናቸው ኤልኢዲ የሆነ ስለሆነ ለኤልኢዲ ላይ የለች። ይችኛዋ ኤልሲዲ ሲሆን ነው ስክሪኑ ማለት ነው። የላፕቶፕ ስክሪን ኤልሲዲ ሲሆን ነው። ስለዚህ ኢንቨርተር ስንል ራሱ ምንድነው ዲሲን ወደ ኤሲ የሚቀይር ነው ማለት ነው። ኤልሲዲ ሲሆን ጀርባቸው ፍሎረሰንት ላምፕ ያለው ማለት ነው። ስለዚህ ኤልኢዲ ግን ሲሆን ላይት ኢሚቲንግ ዳዮድ ዲሲ ነው የሚቀበሉት። ስለዚህ በእነሱ ጊዜ ላይ የለችም ማለት ነው። ማዘር ቦርድ ሁሉንም የኮምፒውተር ክፍሎች እንደ ሲፒዩ፣ ራም፣ ቺፖችን በአንድ ላይ በማገናኘት እርስ በርስ መረጃ እንዲለዋወጡ የሚያስችል ዋናው የኤሌክትሮኒክስ ሰሌዳ ነው ማለት ነው። ምን እነዚህ ራም ቺፖች፣ እነዚህ ቺፕስ እና እነዚህ ሲፒዩ ብቻ፣ ሌሎችም ኤሌክትሮኒክ ኮምፖነንቶች በብዛት እዚሁ ላይ ይገኛሉ ማለት ነው። ካፓሲተር፣ ኢንዳክተር፣ ሬዚስተር የመሳሰሉት ማለት ነው። ሌላ ኦፕቲካል ዲስክ ድራይቭ ነው። እንደ ሲዲ፣ ዲቪዲ ያሉ ኦፕቲካል ዲስኮችን በማንበብ ወይም መረጃ በመጻፍ መረጃን ለማስተላለፍ የሚያገለግል መሳሪያ ነው። ኪቦርድ ያው ፊደል ቁጥሮች እና ትዕዛዞችን ወደ ኮምፒውተር ለማስገባት የሚያገለግል ዋና የጽሑፍ ግብአት መሳሪያ ነው ማለት ነው። ተችፓድ በጣት ንክኪ በማንቀሳቀስ በስክሪኑ ላይ ያለውን ጠቃሚ ከርሰር ለመቆጣጠር የሚያገለግል በላፕቶፕ ላይ የሚገኝ መሳሪያ ነው ማለት ነው። ባትሪው ያው ኮምፒውተሩ ከኤሌክትሪክ መስመር ጋር ባልተገናኘበት ጊዜ አስፈላጊውን ኃይል አቅርቦት የሚሰጥ ተንቀሳቃሽ የኃይል ማከማቻ ነው ማለት ነው። ፋን በኮምፒውተር ውስጥ የሚፈጠርን ከፍተኛ ሙቀት በማውጣት የውስጥ ክፍሎች እንዳይቃጠሉ ቅዝቃዜ የሚሰጥ ማራገቢያ ነው ማለት ነው። ይሄ አልሰራም ማለት ኮምፒውተሩ ይነሳል፣ ወዲያው ነው የሚጠፋው። ሲፒዩ ቼክ ያደርጋል ማለት ነው። ቴምፕሬቸር ሴንስ ይደረጋል ማለት ነው። ስለዚህ ለሲፒዩ ወሳኝ ነው ማለት ነው። ስፒከር ያው ኤሌክትሪካል ወደ ድምፅ ኤሌክትሪካል ሲግናሉ ወደ ድምፅ የሚቀይርልን ነው። ፊንገርፕሪንትስ የተጠቃሚውን የጣት አሻራ በማንበብ ኮምፒውተሩን ደህንነቱን በተጠበቀ ሁኔታ ለመክፈት የሚያገለግል መሳሪያ ነው ማለት ነው። ሲሞስ ባትሪ ብዙውን ጊዜ በላፕቶፖች ውስጥ እቺ ናት። በዴስክቶፕ ላይ ነው እንደዚህ። ኮምፒውተሩ ቢጠፋ እንኳን እንደ ሰዓት፣ ቀን እና የባዮስ ቅንብሮች የመሳሰሉ መረጃዎች እንዳይጠፉ ለቺፑ አነስተኛ የኃይል አቅርቦት የሚሰጥ ባትሪ ነው ማለት ነው። ወደ 3.3 እንደዚህ ነው ቮልቴጅ የምትይዘው ማለት ነው። ሲሞስ ስንል ያው ኮምፕሊመንተሪ ሜታል ኦክሳይድ ሴሚኮንዳክተር ልንል ነው። ሌላ ሂት ሲንክ፣ ይሄ ፋኗ ከሂት ሲንክ ጋር እዚህ ጋር ተገናኝታ ነው ያለችው። እዚህ ጋር የምትሆነው ምንድነው ሲፒዩ ነው የሚሆነው ማለት ነው እዚህ ጋር። ስለዚህ ከሲፒዩ የሚመጣውን ከፍተኛ ሙቀት በመሳብ እና በመበተን ፕሮሰሰሩ እንዳይቃጠል በቅዝቃዜ እንዲሰራ የሚያደርግ ከብረት አብዛኛውን ጊዜ ከአልሙኒየም የተሰራ አካል ነው ማለት ነው። ስለዚህ በጣም ወሳኝ ነው ማለት ነው። ይህኛው በጣም ወሳኝ ነው ማለት ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እባካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን፣ አበረታቱን ነው። ለማበረታታት ያክል ነው። እኛ ስንበረታታ ቀጣይነት ያሉ ቪዲዮዎችን ለመስራት ሞራል ይኖረናል ነው። ሌላ ምንም አይደለም። ሞራል ያክል ነው።
እሺ አመሰግናለሁ። መልካም ጊዜ። ቻው